ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ይበል። ዛሬ ይዤላችሁ የመጣሁት የጨከካይ ዶሮ ጥቅም። ስንቶቻችን ነን የጨከከችን ዶሮ ጥቅም የምናውቀው ማለት ነው? እንግዲህ ጥቃመቷ በባህላዊ መንገድ የዶሮ ጫጩትን ለማስፈልፈል ነው እና አንዳንድ ዶሮዎች ማለት ነው፣ ሁሉም ዶሮዎች አይደሉም። አንዳንድ ዶሮዎች እስከ 30 ጫጩት ያወጣሉ። አንዳንድ ዶሮዎች ደግሞ 30 ስታቸው ለምሳሌ 10 የሚያወጡ አሉ፣ 15 የሚያወጡ አሉ፣ 20 የሚያወጡ አሉ። እና ሀባይቢ አንዲት እህት በጣም ተጠቅሜባቸዋለሁ፣ ሞክሬያቸዋለችኝ። እኔም ደግሞ እንግዲህ ሳቅፊያታለሁ ማለት ነው። እንግዲህ ጫጩቶቹ ሲወጡ ደግሞ አብረን የምናይ ይሆናል ወደፊት ማለት ነው። እስኪ ስራ ክቡር ነው፣ ስራ አይናቅም በነገራችን ላይ ማለት ነው። እውነቴን ነው የምላችሁ፣ አንዲት እህት በጣም ነው የተጠቀምኩባቸው አለች። ከስደት ተመንከራተት ይሻለኛል፣ ይሄ ዱባይ ብዙ አመት ቆይታ ነበርና ተዛ ተመልሳ ዶሮ እያሳቀፈች እያሳደገች እየሸጠች ነው ማለት ነው። እና በጣም ጥሩ ቢዝነስ ነው አለች። እስኪ እኔም ልሞክራቸው፣ እስኪ መሞከር አይከፋም ብዬ ነው። ለእናንተም ደግሞ ውጤታማ ተሆንኩኝ እነግራችኋለሁ ማለት ነው። ሀባይ እስከዛም ድረስ ቻናልን ሼር፣ ላይክ፣ ሰብስክራይብ ሲያርጉልኝ እንግዲህ በዶሮ እርባታም ሆነ በሌላ ስራ እመጣለሁ ማለት ነው። እና ሀባይ ቻናሉን የምፈልገው ለስራና ለስራ ብቻ ነው። ገደለ ፈለጠ ለልበት አይደለም። ስለዚህ ሼር፣ ላይክ፣ ሰብስክራይብ አድርጉ በቅንነት ሁላችሁ ማለት ነው። ምንም አይቆጥርባችሁም። የኔ ሂቶች የማዳም ቅመሞች ከእናንተ ውጭ የሚከታተለኝ የለም ብዬ ነው።